የጥበብ አድናቂዎችና የጥበብ ቤተሰቦች እንኳን ደስ አላችሁ። የገጣሚ ሐዋዝ የሻነህ አራተኛ መጽሐፍ ለገበያ በቃ። የደራሲው ቀደምት ሥራዎች ኢካቦድ የተሰኘ የግጥም መድብል በ2009 ዓ.ም፣ የአዳም ፊርማ ረጅም ልቦለድ በ2012 ዓ.ም፣ ሰውነት ረጅም ልቦለድ በ2014 ዓ.ም የወጡና በተነባቢያን ዘንድ አድናቆትን ያተረፉለት ሥራዎቹ ሲሆኑ አሁን ደግሞ አራተኛ መጽሐፉን በገጠራማው የሀገራችን አካባቢዎች ከቆዳ ተሰርቶ ለዕቃ መያዣነት በሚያገለግለው ቁናማት በሚባለው ሰይሞ ይዞልን ቀርቧል። ይህ አራተኛ መጽሐፍ የግጥም መድብል ሲሆን በውስጡ ከአጭር እስከ ረጅም ይዘት ያላቸው 87 ግጥሞችን በ206 ገጾች ቀንብቦ በማራኪ የአማርኛ አጻጻፍ ዘዬና ለሁሉም አንባቢ በሚገባ መልኩ እንዲሆን ታስቦ ተዛማጅ ትርጓሜዎችንም አካቶ በ400 ብር ወይም በ$20 ብቻ ይዞላችሁ ቀርቧል። ቁናማት ከሐዋዝ የሻነህ። መልካም ንባብ።